ኢየሱስ አብ ነው አብ ደግሞ ኢየሱስ ነው ለሚሉ ሰዎች ጥያቄ አለን። ይሄንን አይነት አመለካከትና አስተምሮ ላላችሁ ሰዎች በሙሉ ጥያቄ አለን። ምንድነው የምትሉት ወይ የሚሉት እነኛ ሰዎች ኢየሱስ ማለት ስጋ ደምና አጥንት ነው ወይም ሰዋዊ ባህሪ ነው ፕላስ ደግሞ የአብ ልብስ ወይንም አብ የተገለጠበት ነው ይላሉ። ስለዚህ ኢየሱስ ማለት ይሄ ከሆነ ይሄ ራሱ ደግሞ አብ ነው ማለት ነው። ለአብ የተባለ ለወልድ ይሰራል፣ ለወልድ የተባለ ለአብ ይሰራል። ከዚህ በመነሳት ጥያቄን ጠይቃችሁ ጥያቄ ቁጥር 1 ከድንግል ማርያም በመንፈስ ቅዱስ ተጸንሶ የተወለደው አብ ነውን ወይስ ማን ነው? ጥያቄ ቁጥር 2 አብ ራሱ ስጋና አጥንት ደም ነው ማለት ነው? ጥያቄ ቁጥር 3 አለ ለሰው ልጆች ኃጢአት የሞተው አብ ነው ወይስ ወልድ ነው? ማን ነው የሞተው? ምክንያቱም አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ነው የሚለው እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻለውም ይላል። እርሱ ብቻ ሊሞት አይችልም ይላል። ማን ነው ለሰው ልጆች ኃጢአት የሞተው? ጥያቄ ቁጥር 4 ሰዋዊ ባህሪ ወይም የሰው ሁለንተና ስጋ አጥንትና ደም ብቻ ነው? መጽሐፍ ቅዱስ ተሰሎንቄ ላይ እንደዛ ነው የሚናገረው። የሰው ሁለንተና ማለት ይሄ ብቻ ነው ማለት ነው? መልስ እንፈልጋለን። እንደገና ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ወልድ በራሱ ህይወት እንዲኖረው ሰጥቶታልና ይላል። አብ ወልድ ከሆነ ወልድ ደግሞ አብ ከሆነ ለማን ነው ህይወት የሰጠው? ይሄም ጥያቄያችን ነው። እንድትመልሱልን በቀጥታ እንፈልጋለን።